ሌኗን እንደዚህ ፏብዬ ዘንጬ በሀገሬ ባህል ልብስ አምሮብኝ ሳገኛት እስኪ ምን ትለኛለች? እና ደግሞ ጥምቀትም ነው ሰዎች እቺ ነገር በደንብ ታቋታላችሁ። ጥምቀት ሲመጣ በዚህ ሎሚ ለአንድ ኮረዳ እንግዲህ ፍቅራችንን የምንገልጽበት ነው እና ዛሬ ብሌኗ ስትመጣ በዚህ ሎሚ ትመታለች። ጥምቀቱ እንዴት ነው? ለነገሩ እንዳትወጪ እንዴ? ለምን? አይ ጥምቀት ላይ ጥሩ አይደለም፣ ሴት ልጅ አትወጣም ይባል እንዳይጣልሽ ይፈራ። እንዴ ኧረ እኔ ምንድን ነው ሰርፕራይዝ ነው። ምን ሰርፕራይዝ ያለ? በጣም ያማረብሽ። እስኪ ሲስትሪ አንደር እስኪ ዋው ቤተሰቦች በስመ ሰላም እንዴት ናችሁ? ውድ የሱራቲው ቤተሰቦች ደህና ናችሁ? እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ ቤተሰቦች? ዛሬ እንግዲህ ለየት ባለ መልኩ ነው የመጣሁት። እንግዲህ እንደምታዩት በጣም ፏ ብያለሁ፣ ዘንጫለሁ ብዬ አስባለሁ። እስኪ ያላችሁን አስተያየት እስቲ ኮሜንት ላይ አስቀምጡልኝ። ከነመፋቂያው የራያን የባህል ልብስ ከነመፋቂያው ከነ ዱላው ነው ይዤ የመጣሁት ዛሬ። ዱላው ትንሽ ረዝማለች መሰለኝ፣ ትንሽ የረዘመች ይመስለኛል። ግን ትቀመጥ፣ ያው የባህል አጭሩ ነው ስለተባልን ዱላ እንይዝማል ነው ቤተሰቦች። እስኪ ያላችሁን አስተያየት በአለባበሴ ላይ ስጡኝ። ዛሬ እንግዲህ ለየት ባለ ቪዲዮ ነው የመጣሁት። ምን መሰላችሁ ሀሳቡ ቤተሰቦች? እንግዲህ ብሌኗን እንደዚህ ፏብዬ ዘንጬ በሀገሬ ባህል ልብስ አምሮብኝ ሳገኛት እስኪ ምን ትለኛለች? እና ደግሞ ጥምቀትም ነው፣ በዛውም እንኳን አደረሳችሁ ለብርሃነ ጥምቀቱ። እና ፏብዬ ዘንጬ ስታገኘኝ ምን ትላለች? እና ደግሞ ዛሬ አንድ ነገር አለ እስካሁን ድረስ ያው ያላረኩት ነገር ነው ብዬ አስባለሁ። ምን መሰላችሁ ቤተሰቦች? እቺ ነገር በደንብ ታቋታላችሁ። ጥምቀት ሲመጣ በዚህ ሎሚ ለአንድ ኮረዳ እንግዲህ ፍቅራችንን የምንገልጽበት ነው እና ዛሬ ብሌኗ ስትመጣ በዚህ ሎሚ ትመታለች። ያው ፈቃደኝነቷን ትጠየቃለች። እሺ ካለች ትጠለፋለች ማለት ነው። ዛሬ የመጨረሻዋ ቀን ነው ብሌን ለመጠለፍ እንደዚህ አምሮብኝ ያው ትጠለፋለች ብዬ አስባለሁ። ግን እስኪ ስታይ ምን ትላለች የሚለውን ነገር በጣም ለማየት ጓጉቻለሁ ቤተሰቦች። እናንተም እንደጓጓችሁ ተስፋ አድርጋለሁ። ትምጣና ከዛ ያለውን ነገር ምናምን ነግሬያት በዚህም ሎሚ ትንሽ መትቻት ፍቅሬን ገልጬላት እንጠልፋታለን ማለት ነው። ዛሬ ትልቅ የሆነው የጠለፋ ፕሮግራም ይካሄዳል ቤተሰቦች። ሁላችሁም ይህን ቪዲዮ ከመጀመራችሁ በፊት ላይክ አድርጋችሁ ጀምሩ። እስኪ ለብሌኗ እንደውልላት ቤተሰቦች። ሄሎ ብሌኔ። ወይ ሹራ እንዴት ነህ? አለሁልሽ። እንዴት ነሽ? በጣም ደህና ነኝ። እንዴት ነህ? አለሁልሽ። እንኳን አደረሰሽ። እንኳን አብሮ አደረሰን። ደህና ነህ? አለሁልሽ። በዓል እንዴት ነው? አሪፍ ነው? በዓል በጣም ቆንጆ ነው። አንተ ጋር? አሪፍ ነው። ከቤት አልወጣሽም? ድምፅሽ ቤት ያለሽ ነው የሚመስለው። አዎ ቤት ነኝ። እንዴ በጥምቀቱ እንዴት ነው? ደህና ነው ብዬ ነው። ለነገሩ እንዳትወጪ። እንዴ ለምን? አይ ጥምቀት ላይ ጥሩ አይደለም፣ ሴት ልጅ አትወጣም ይባል እንዳይጣልሽ ይፈራ። እንደዛ እንኳን አይደለም፣ ግን ያው አለ አይደል አንዳንድ እንግዲህ መጥፎ ወንዶች አይጠፉም። ስለዚህ ላንባልኛል ባትወጪ ደስ ይለኛል። አሁን እኔ ብጠራሽ ትወጫለሽ? እንዴ እሱማ ግዴታዬ ነው። እሺ አሁን ሰፈር ነው ያለሁትና በላይኛው በኩል አሁን መምጣት ትችያለሽ? አዎ እችላለሁ። ልወጣ ነበር ሲጀመር እኮ። እውነት ማርያም እኮ። እሺ እኔ በቃ የሆነ ሰርፕራይዝ ደግሞ አለሽ አፍጥኝ። ማርያም መጣሽ? ቶሎ በይ። እንግዲህ ቤተሰቦች ያው ብሌኗም እሺ ብላለች። ስትመጣ እንግዲህ ምን እንደምትል ማየት ነው። እስኪ ትምጣና ያለውን ነገር አብረን እናያለን። ትደነግጣለች ብዬ አስባለሁ። እንደዚህ የራያን ልብስ ባህላዊ ልብስ ለብሼ ጥምቀትን
ፏብዬ እንግዲህ ስታይ ምን እንደምትለኝ አላቅም። እስኪ አብረን ያለን ቤተሰቦች እንጠብቃት። ተደጋጎች መንደራ ተገቦ የሚያበላው ፈጥቆ በነጥብ ራያና ዘቦን መሆን ጨርጨር ምቀኝነት የለም ከደግነት በቀር አቤት ራያ ሰው ራያ ራዩማ የደጋጎቹ ሀገር የደጋጎቹ ተደጋጎች መንደራ ተገቦ የሚያበላው ፈጥቆ በነጥብ ራያና ዘቦን መሆንና ጨርጨር ምቀኝነት የለም ደግነት በቀር አቤት ራያ ሰው በራያ ራዩማ የደጋጎቹ ሀገር የደጋጎቹ እንዴ ኧረ እኔ ምንድን ነው ሰርፕራይዝ ነው። ምን ሰርፕራይዝ ያለ? ኧረ እኔ አላምንም። ምንድን ነው እንደዚህ አልወደድኩም እንዴ? በጣም ነው የወደድኩት። እኔ እንደዚህ አንቺን ፋሚሊ ገርሞኝ እኮ ነው። ደህና ነሽ? እንኳን አደረሰሽ። ቆይ ስሚ፣ እኔ አንቺን ሰርፕራይዝ አደረግ ስመጣ ጨራሽ አንተ ብቻ እንደ ሰርፕራይዝ የምታደርገኝ። ቤተሰብ እንዴት ናችሁ? እንኳን አደረሳችሁ። አልገባኝም። ቆይ ይሄ ነገር ምንድን ነው? ያንተ ስራ ነው ወይስ የማን ስራ ነው? እንዴት የኪራ ነው ማለት? የኪራ ስራ? አይ እኔ እያወራሁ ነበረ። ምንድነው ለጥምቀት ምን አይነት አለባበስ ነው ያሰበው ስል ነገረኝ። ሄደን አመጣን እና ኪራ ሰርፕራይዝ አደረግ አስበላኝ። ኪራ ግን አንቺ እንዴት ነው ያማረብሽ? ማርያምን እግዚአብሔር ወደድከው? በቃ እኔ የምፈልገው እኮ ይሄንን ነው። አሁን ግን አንተም አምሮብሃል። አምሮብኛል እያለሁ እኔ ገርሞኛል። ግን ኪራ ምን አስቦ ነው ግን? አይ በቃ እንዴ እኔ እኮ ነው የጠየኩት። ቆይ እኔ እንደዚህ መልበሴን ነግሮሽ ከዛ ላንቺ እንትን አላችሁ ገዛችሁ? ኧረ ቤተሰቦች አያችሁ ግን የኔ ወንድም ሆኗል። ባይዘው ታታል ኦሬዲ እኔን ከዳችኝ ቤተሰብ እኔን ከዳኝ ቤተሰቦች። ምንም ማድረግ አይቻልም። እንዴ መጥቼ ፋብዬ ምናምን ሰርፕራይዝ አደረገ። እኔም አስቤ ነበር፣ ደስ ብሎኛል። እኔ ለብሰን ግን ደግሞ ልደውልለት ስል ይደውልልኝ። እኔ ቪዲዮ አላሰብኩም ባይዘው፣ ግን ዝም ብለህ ስታይኝ ሰርፕራይዝ እንድትሆን ነበር። ግን ሐሳቤ ምን እንደሆነ ታውቂያለሽ? ይሄን ለብሼ መጣና ወጥቼ ላንቺ ልገዛ ነበር። አየከኔ የልብ አውቃ ነኝ። ለዛ እንዲህ እየተመካከራችሁ ደስ ይላል። ስራ ቀርሉልኛል ቤተሰቦች። ግን በጣም ነው የማረብሽ። እስኪ ሲስትሪ አንደርስ ኪስ ዋው ቤተሰቦች በስመ አብ ሰርፕራይዝ ታደርገኝ እንደነበር ነገረኝ። ከዛ እስኪ አብሬ ኧረ ቤተሰቦች አስበለ እነሱን አንድ ላይ ሰርፕራይዝ እንድናደርጋቸው ነው። ሁለታችሁንም ነው ዛሬ እነሱንም አንተንም ያበደ ነው ቤተሰቦች። ይሄ ታይቶም ተሰምቶም አይታወቅም። እኔ ፕራንክ አረጋታለሁ ብዬ እኔንም እኮ እንደዚህ አድርገኸኛል። እንደተረሳ ቤተሰቦች እቺ ልጅ ግን አርቆ ሐሳቢ እየሆነች የልብ አውቃለኝ አልኩኝ። እየሆነች እንደዛ ይሻላል። እንደዚህ ሆድ ውስጥ ለመግባት መሞከር ተባባሪዎቼ ናቸው። እንደዚህ ግን ሆድ ውስጥ ለመግባት መሞከር ጥሩ ነው ብለሽ ታስባለሽ? እንደውም አልተሳካልኝም። የበለጠ አስባለሁ ከዚህ በኋላ የበለጠ ብዙ ነገር አስባለሁ። አዎ ሆድ ውስጥ ለመግባት እየሞከረች ነው ቤተሰቦች። እንጂ እስካሁን አልገባሁም። እየሞከርሽ ነው እንጂ አልገባሁም። አንዳንድ የገባሽባቸው ቦታዎች አሉ፣ ግን ትንሽ ይቀረኛል። አንዳንድ የገባሽባቸው ቦታዎች አሉ፣ ግን እቺ ልጅ በጣም እየተፈታተነች ነው። ማታ ትንሽ ዝም ብዬ ያሰብኳት ነው። ለምን እንደሆነ ግን አላውቅም። እሺ ሌላስ ደስ ቢል ነገር ያሰማኛል። የምሬን እኮ ነው። እኔ ቤተሰቦች የምደብቃቸው ነገር የለም እና ዝም ብዬ ማታ የሆነ ነገር አስባለሁ። ልጅ ግን ምናምን ብዬ ስላንቺ የሆነ ነገር አስባለሁ። ስለዚህ የተሳካልኝ ነው።
እና በከንቱ መሆን የለበትም ልፋቴ። ሱራ እረፍ ምናምን ብዬ ራሴን እንትን ነው እና ማታ እየታሰብኩ ነው እያየሁት ነው ምን እንደሆነ ግን አላውቅም። እና ጥሩ እኮ ነው። ጥሩ አይደለም? ጥሩ ነው ግን ቢሆንም በዚህ ፍጥነት ሆዴ ውስጥ አሁን አግኝተህ ነው አግኝተህ ነው እንዴ? ቤተሰቦች አግኝተህ ነው እኔን እያለችኝ ነው። አይ እኔም እኮ አግኝቼ ነው ግን አንተም ለማለት ያህል። አይ እንግዲህ ይኸውልሽ አሁን ከዚህ አውጥቼ ጎራዴ ስቤ ተስፈራራኝ እያስፈራራኝ ነው። የለም የምን ጎራዴ የለም ጎራዴ ይታወቃል። እንደራያ ወንድ ፎክረብሽ ያያችሁት ከልብ ነው ልባቸው ነው። ማንም ሰው አጠገብሽ ቢደርስ ማለት ነው በዚህ ዱላ ቆመቼ ነው የምጠን የምር እዚህ ጋር ታዩ ሰዎች ካላችሁ አጠገባ የሚደርስ ሰው ካለ የሰማችሁ ነው። አዎ ተጠንቀቁ። ችግሩን ያላስደረሰም ብዙ አትልፋን ያላስደረሰም ያንቺን አቃላ ሜቢ ገብቶ ካሰቡ ማለት ነው። እኛ በዚህ አንታማም በዚህ ሽባ ሰምታችኋል። እኔ ራሱ አስፈራኸኝ ደግሞ ምንድነው አዲስ ነገር ያየሁት? ብሬስ አንተ አይነቱን ነው ናይክ ምን አስበሽ ነው? እንዴት ምን አስበሽ ነው ማለት? በጣም አናድርሽ። ለምን እንደዚህ ያደርግሽ እንዴ? ጥርሴ እንዲስተካከል ነው። ጥርሴ እንዲስተካከል አትፈልግም? ፈልጋለሁ ግን በጣም ይሄ ነው የሚያምርብኝ። አይ አሁን ያምርብኛል። ይሁን ጣልኩኝ ቶሎችን ነው ብቻ እንዲስተካከል ያ ኧረ ቤተሰቦች ሳቋን አጠፋችሁ። እስኪ አይ እስቃለሁ እኮ ሁሉ በቃ ሳቅሽን አበላሽሽ። ኩርመኝ ተው በጣም ያሻው ለምን እንዳልነገርሽ አየሻ በቃ አትነግሪኝም ማለት ነው። ነገር ስታደርጊ ብነግረው እንትን አይልም እሺ አይለኝም። ለዛ እኮ አሁን ብነግረው ሲተላለ እኔም ቤተሰቦች የድሮ ጥርሴን ያውቁታል እና አሁን አምሮብኛል። አሁን አንቺ ምን ሆነ ነው? እሺ እንደዚህ ታረጊ ተከፈል አለበት እቺ ፊት ለፊት ብቻ ቤተሰቦች ሳቋን ይኸውልሽ ሳቅሽን እያጠፋው ነው። አይ ስቃለሁ እኔ ተመሳቅ አልገደብም እንዳታስብ። ግን ያ ትንሽ ጊዜ ይመስለኛል የምታረጊ። አይ ትንሽ ጊዜ ነው። እኔ ፊት ለፊት ብቻ ስለሆነች እኮ ያን ያህል እንትን አይደል። ተስማምቻለሁ ግን ሳቅሽን እንዳይቀንስ። እኔ ሳቅሽን እንደምወድልሽ ታውቂያለሽ። ስለዚህ ሳቅሽን እንዳይቀንሰው አዳር። እኔ ሁሌም እንደሳቅኩ ነው። አሁንም ወደፊትም እስቃለሁ። እሺ እኔ የምልሽ የሆነ ስጦታ አምጥቼልሽ ነበር እኮ ሰርፕራይዝ አለሽ ብሎኝ ነበር። እንዴ ሰርፕራይዝ? እኔ መምጣቴ በሩ አንድ ሰርፕራይዝ ነው። አይ ሌላ ሰርፕራይዝ ስለኝ አያችሁ፣ ይሄ እንደ ሰርፕራይዝ አላሰበችም። ይሄ ሁሌም የተለመደ ሰርፕራይዝ ነው ብዬ ነው እንዴ? ኖ ሁሌም የተለመደ ሰርፕራይዝ ነው ይሄ ብዬ ነው እኔ እንዲፋ ብዬ ምናምን እኮ ይሄ ሁሌም የተለመደ ሰርፕራይዝ ነው ብዬ ነው። ሁሌ ነው የሚያምርብህ ብዬ ነው እኔ። እሺ አሁን ሌላ ሰርፕራይዝ አለ። ሁሌ አይደል እንዴ የሚያምርብህ? ሁሌ ነው የሚያምርበትና ሁሌ ለኔ ስትመጣ እኔ ስታገኝ ለኔ ሰርፕራይዝ ነህ ነው። ስለዚህ አዲስ ነገር መደጋገም አይጠበቅብኝ ብዬ ነው። እንደዚህ አትይኝ ደግሞ ተኮነ ያስተማርከኝ እና አሁን የሆነ ሰርፕራይዝ ልሰጥሽ ነው። እኔ ወደዚህ ጠጋ በጣም ይጓጓሁ ዙሪ ወሪት ወጣው ለምን ዙሪያ አይ ስጠኝ እንደዚህ ዙሪ ፊት ለፊት አልሰጥሽም። ለምን ታፍራለህ? አይደለም እንደዛ ሳይሆን ፊት ለፊት የሚሰጥ አይደለም። እንደዚህ ልዙ ዙሪ እንደዚህ ነው። ቆይ እንዳትዞሪ። እንዳትዞሪ ለዛ ዙሪ እንጂ እሺ ቶሎ በላ እያጓጓኸኝ ዙሪ እኮ እሺ ልስመኝ። ኧረ ማርያምን አልመታሽም። እኔ እኮ አላምንህም አንተ ያለው አሳዛኝ። እንዳትዞሪ። ኧረ እንዳትዞሪ ተባልሽ አንዴ። ምንድን ነው? ቆይ እንዳትዞሪ። አሁን በሎሚ መትቼሻለሁ። ያው ከተቀበልሽ ግን እኮ ይሄ እዚያ ነበር መሆን የነበረበት፣ እዛ ነበር መሆን የነበረበት። እንዳይቀርሙኝ ማንም ሰው እንዲቀርመኝ ስለማልፈልግ ለዛ ነው። አሁን ከተቀበልሽ ሎሚዋን አንሻት። አይ ላስብበት፣ ትንሽ ላስብበት። አንሺ ውዲ፣ ላስብበት። ግን ላስብበት ነው ላስብበት፣ መቀበሉን ላስብበት። ስላነሳው ተቀብያለሁ ማለት አይደለም። እሺ አዎ ላስብበት አይደል እንዴ? ቤተሰቦች እንደው ልጅ እኮ ኩራተኛ መሆን ያለባት አይደል?
ካሜራማን ተከታተለኝ። እዛ ስንት የሚጠብቁኝ ስንት ተከታተለኝ። ኖ አይደለም። እምቢ ካልሽ ያው ደርደር ብዬ ግን አንተ እምቢ ካልሽ ገና መንገድ ሳልወጣ ግን አይደለም እኔ ትንሽ ትጋደር ብዬ ነው። አንተ ግን እንዴት ነው ነገሩ? ወርውርብኝ ብሎ ነው ወርውርባቸው። በእናትህ ሱራ ይላል። ተቀበልሻ ተቀበል። ድሮም ሲደረደር እኮ ነው። እኔ ይሻልሻል ይሳላታል። ቤተሰቦች አሳመንኩሽ። በእናትሽ እኮ ወርውር ያላቅ። አይ እንደውም ጎበዝ ነህ። እኔ ምንድን ነው የመታኝ ብዬ ነበር የዞር። ለመጀመሪያ ጊዜ ቤተሰቦች እድለኛዋ ሴት ናት ብሌን። እድለኛዋ ሴት የመጀመሪያ ሴት ናት። ሎሚ አስቤ መጥቼ እንደሚሆን እድለኛ ነኝ ማለት የመጀመሪያ መሆኔ በራሱ በጣም አስደስቶኝ። የመጀመሪያ መሆንሽ በእኔ ሎሚ መመታትሽ በቃ ደምኛሽ መታደልሽ ነው ያሳያል። ማንሳትሽ ደግሞ በጣም ለኔ ያለሽ ቦታ ያሳያል። እኔ ጀመርኩ ሁሌም እንደተቀበልኩ ነው። ሁሌም እንደተቀበልኩ አይደል እንዴ? አዎ። እና ሎሚውን ስለተቀበልሽኝ በጣም አመሰግናለሁ። ስማም ቤተሰቦች ግን እንዴት ነን? ኮሜንት ላይ ማለት ነው። እስኪ አላማረብንም? አንድ ላይ አናምር? ስማም አንቺ ጸጉሯ እንደዚህ ተሰርታ ኪራ የስራህን ይስጥህ። በጣም ነው የማመሰግነው። እንደም ጥሩ ነገር እኮ የስራህን ይስጥህ። በጥሩ ነገር ይስጥህ። እንደዛ ጥሩ ነው። ሰዎች እንዴት ነው? አላማረብንም? ግን አላማረብንም። ኪራ ይመቸው እንደዚህ አሳምሮ ላከልኝ ተሳክቶልናል። አይ ኪራ ግን እንዴት ነው? አስተያየት ንገሩን። አንድ ላይ እናምራለን ወይ? አለባበሳችን ምናምን መጠርጠሩ ሳንቺ ትጠራጠሪያለሽ እንዴ? ከኔ ጋር ሆነ እንዴት ነው የማያምርብህ? ከኔ ጋር ሆነ እንዴት ነው የማያምርብህ? አያቸዋት ግን እቺ ልጅ በጣም በቃ ጎበዝ እየሆነች ነው። የኔንም ውበት እየጨመርሽ ነው፣ ያንቺን ውበት እየጨመርኩት ነው አይደል? እኔ ከሱ ጋር መሆኔ ነው የበለጠ። ግን አምሮብሻል። እውነት ለመናገር ቤተሰቦች አንተም በጣም ነው ያማረብህ። በጣም ነው ያማረብህ። እንዳይጠልፉብኝ ቤተሰብ። አረ አንቺ እንዳይጠልፉብኝ እንጂ። አይ እኔ እንኳን አልሄድም፣ ለሚሞክሩ እንኳን አልሄድም። ያድረን ግን ትንሽ አላጠራር። ለምን ትጠራጠሪያለሽ? በእኔ እርግጠኛ መሆን አለብሽ። እኔ ሳልፈልግ ማንም ሳይጠልፈኝም በዚህ ዱላ ነው ቆምጬ የምጠላት። ይሄንን ነው ፈልገው እና ግድ ነው። ቤተሰቦች እስኪ አስተያየት ንገሩን ኮሜንት ላይ ስላለባበሳችን፣ አብሮነታችን ራሱ እንዴት ነው ያምራል። እኔ እሱ ነው ደግሞ ማለት ነው ኮሜንት ላይ ትመሳሰላላችሁ የሚል ነገር እያየሁ ነው። እኔ እናንተ የምር ቤተሰብ ያንተ አይን ትንሽ ጎላ ይላል እንጂ ትመሳሰላላችሁ። እግዚአብሔር ይሄ ነገር አሁን ደግሞ በብሬስ የበለጠ አንታል ምን ነው ባኩ በብሬስ የሌለ ተመሳስላል መሰለኝ። ቤተሰቦች አላውቅም። 3 መንታ ግን ተገቢ ነው። ምን አራ እንዴ? ያው አንተ መሰልኩ ማለት አይደለም። አሁን ምን መሰልሽ? ምን ልመታሽ እየመሰለሽ? አይ እቺ ተፈራለሽ። ዱላው ብድግ ባረኩት ቁጥር አይ ይመስለኛል። ያው አሁን አብረን መዋል ስንጀምር በደንብ መገናኘት ስንጀምር ሰው እኮ ይመሳሰላል። የሆነ አብሮት ከሚውለው ሰው ጋር እንደዛ ሆኖ ነው እንጂ የሚሆነው እንዴት ነው የሚመሳሰለው? እንደዛ ይመስለኛል። እና ጥሩ እንትን አለን ማለት ነው። ቁርኝነታችን ምንድነው የሚባለው? አልከረ ጥሩ ግንኙነት አለን ማለት ነው ይመስለኛል። እንግዲህ ከተመሳሰለ እስቲ ግን ይንገሩን የእውነት በደንብ እንመሳሰላለን ወይ? እስኪ ቤተሰቦች እያሉ ስለሆነ እኛ እርግጠኛ አይደለንም፣ ግን እያሉ ስለሆነ ይንገሩን፣ በደንብ ንገሩን እናንተ ሁላችሁ። እና ቤተሰቦች አሁን ወደ ጥምቀታችን እንሂድ። ሰዓትም ረፍዶብናል ቤተሰቦች፣ በቃ እንሂድ። እንወዳችኋለን ሁላችሁም። እንግዲህ ሰብስክራይብ ያላረጋችሁ ቤተሰቦች ሰብስክራይብ አድርጉ፣ ላይክ ያላረጋችሁም ላይክ አድርጉ። እስቲ ዛሬ ጥምቀትን ሂደን እናከብራለን። አባይ ሁሌ ለነሱ እናሳያችኋለን። አይሻልም? እናሳያችኋለን ቤተሰቦች፣ እንወዳችኋለን። ቻው፣ መልካም በዓል ይሁንላችሁ። መልካም በዓል። በተደጋጎች መንደራ ተገባ የሚያበላው ፈጥቆ በነጽር ራያና ዘቦም መሆንና ጨርጨር ምቀኝነት የለም ከደግነት በቀር። አቤት የራያ ሰው በራያ ራዩማ የደጋጎቹ ሀገር የደጋጎቹ ወደ ኋላ ይሉም
ያለበት የደጋጎች መንደር አጠገቦ የሚያበላው ፈጥፍጦ በነጭር ራያና ዘቦም መሆንና ጨርጨር ምቀኝነት የለም ከደግነት በቀር አቤት የራያ ሰው በራያ ራዩማ የደጋጎቹ አገር